የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ከባድ ዘመቻ ተነስቶባቸዋል። ይህ በቅርቡ የተነሳባቸው ከባድ ዘመቻም ዶናልድ ትራምፕን በእጅጉ ያስደነገጠ ሆኗል። ለዚህም ማሳያ የሚሆነው ዶናልድ ትራምፕ እነኚህ ግለሰቦች ካስተላለፉት መልእክት በኋላ በሶሻል ትሩዝ ገጻቸው ላይ ያጋሩት ጽሑፍ ነው። ዶናልድ ትራምፕ የገጠማቸው ይህ ከባድ ዘመቻ ምንድን ነው? እሳቸው የሰጡትስ ምላሽ ምን ይመስላል? በዚህ ቪዲዮ ሙሉ መረጃውን ይዤላችኋለሁ። በሌላ መረጃ በትላንትናው ዕለት ዶናልድ ትራምፕ በዋይት ሃውስ አንድ የማይጠበቅ ሰው ጋር ስብሰባ ላይ ተቀምጠዋል። ይህን ግለሰብ እንግዲህ ከዚህ ቀደም ዶናልድ ትራምፕ በተለያዩ የሶሻል ሚዲያ ፕላትፎርሞች ያላቸውን ንቀትና ጥላቻ ሲያስተላልፉና ሲገልጹ ሰንብተዋል። ታዲያ በትላንትናው ዕለት በዋይት ሃውስ ዶናልድ ትራምፕ ይህንን ግለሰብ አግኝተው አናግረዋል። ቆይታቸው ምን ይመስላል? አብረን የምንመለከተው ይሆናል። ውድ የሳም ዩቲዩብ ቻናል ተከታታዮች እንደተለመደው ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ ይሆኑ ዘንድ ግብዣይ ነው። ቀጥታ ወደ መረጃዎቹ እንሄዳለን። ከወትሮው ለየት ባለ ሁኔታ በአሁኑ ሰዓት ዶናልድ ትራምፕ ከባድ እየተባለ ዘመቻ ተከፍቶባቸዋል። ታዲያ ይህ ዘመቻ የተከፈተባቸው ከቀድሞ የወታደር አባላት እንዲሁም ደግሞ በደህንነት ውስጥ ወይም ደግሞ በኢንተለጀንስ ውስጥ ሲያገለግሉ በነበሩ የኮንግረስ አባላት ነው። ታዲያ እነኚህ ሚሊታሪና ኢንተለጀንስ ውስጥ የነበሩ የኮንግረስ አባላት በአሁኑ ሰዓት ለሚገኙት የመከላከያ ሰራዊቶችና የህግ አስከባሪ አካላት ጥሪ አስተላልፈዋል። ታዲያ እነኚህ የቀድሞ የኮንግረስ አባላት ያስተላለፉት ጥሪ በቀላሉ የሚታይ አይደለም። ብዙዎቹንም ያስደነገጠ፣ በተለይ ደግሞ በዋይት ሃውስ የሚገኙ የኮንግረስ አባላትን የሪፐብሊካንን ስፔሻሊ ደግሞ ዶናልድ ትራምፕን ስጋት ውስጥ የከተተ ነው። ታዲያ ያስተላለፉት ጥሪ ምን አይነት ይዘት አለው? ተመልክተን እንመለስ። I'm Senator Alyssa Slotkin. Senator Mark Kelly. Representative Chris Deluzio. Congresswoman Maggie Goodlander. Representative Chrissy Houlihan. Congressman Jason Crow. I was a captain in the United States Navy. Former CIA officer. Former Navy. Former paratrooper and Army Ranger. Former intelligence officer. Former Air Force. We want to speak directly to members of the military And the intelligence community. who take risks each day to keep Americans safe. We know you are under enormous stress and pressure right now. Americans trust their military. But that trust is at risk. This administration is pitting our uniformed military And intelligence community professionals. against American citizens. Like us. You all swore an oath. To protect and defend this Constitution. And right now, the threats to our Constitution aren't just coming from abroad, but from right here at home. Our laws are clear. You can refuse illegal orders. You can refuse illegal orders. You must refuse illegal orders. No one has to carry out orders that violate the law or our Constitution. We know this is hard and that it's a difficult time to be a public servant. But whether you're serving in the CIA, The Army, Our Navy, the Air Force, your vigilance is critical. and know that we have your back. Because now, more than ever, The American people need you. We need you to stand up for our laws. our Constitution, and and who we are as Americans. Don't give up. don't give up. Don't give up. Don't give up the ship. እነኚህ የቀድሞ የኮንግረስ አባላት ያስተላለፉት ጥሪ በአጭሩ ይህንን ይመስላል። በከባድ ውጥረት ውስጥ መሆናችሁን እንረዳለን። ሀገራችን ግን ቀጥተኛና ግልጽ ሕግ አላት። ታዲያ ሕጋዊ ያልሆኑና ሕገ መንግስታዊ ያልሆኑ ትዕዛዛትን መቀበል አቁሙ። በሕጉና በሕጉ ብቻ ተገዙ። ቃለ መሐላ የፈጸማችሁት ለሕገ መንግስቱና ለአሜሪካ ሕዝብ ነው። ሕዝቡ ይወዳችኋል። በእናንተም ላይ ትልቅ እምነት አለው። ታዲያ ለሕገ መንግስቱ የገባችሁትን ቃል መጠበቅ ይገባችኋል። አላስፈላጊና ሕጋዊ አይደሉም ወር ደግሞ ሕግን ይተላለፋሉ ብላችሁ ያሰባችኋቸው ትዕዛዛትን መቀበል እንድታቆሙ ስንል ከቀድሞ የኮንግረስ አባላት ጥሪያችንን እናቀርባለን ሲሉ ተደምጠዋል። ታዲያ ይህንን ተከትሎ የዶናልድ ትራምፕ አድሚኒስትሬሽን በሶሻል ትሩዝ ገጻቸው ያስተላለፉት መልእክት በርካቶችን አበሳጭቷል። ምናልባትም ዶናልድ ትራምፕ ጉዳዩ ዋጋ ሊያስከፍላቸው እንደሚችል ቀድመው የተረዱ ይመስላሉ። ታዲያ በምላሻቸውም እንዲህ ሲሉ መልእክታቸውንና ዛቻቸውን አስተላልፈዋል። ይህ የሞት ቅጣት የሚገባው የአመፅ ጥሪ ነው። በመሆኑም እስራትና የሞት ቅጣት እሱንም በስቅላት ይገባቸዋል ሲሉ ዶናልድ ትራምፕ ጥሪውን አውግዘው መልእክታቸውን አስተላልፈዋል። ታዲያ እነኚህ የቀድሞ የኮንግረስ አባላት ያስተላለፉትን መልእክት በተመለከተ ብዙዎቹ ጤናማ መሆኑን ሲመሰክሩ ተደምጠዋል። ነገር ግን በተቃራኒው ዶናልድ ትራምፕ የነኚህን የኮንግረስ አባላት የቀድሞ የሚሊተሪ እንዲሁም ደግሞ የኢንተለጀንስ አባላት የነበሩ ግለሰቦች ያስተላለፉትን መልእክት አውግዘዋል። የትራምፕን ምላሽ አስመልክቶም ታዲያ የፕሬስ ሴክሬታሪዋ ካሮላይን በጋዜጠኞች ለተጠየቀችው ጥያቄ
ምላሿን እንደሚከተለው ሰጥታለች። Let's be clear about what the president is responding to. They are literally saying to 1.3 million active duty service members not to defy the chain of command, not to follow lawful orders. They're suggesting, Nancy, that the president has given illegal orders, which he has not. እንዳደመጣችሁት እንግዲህ የፕሬስ ሴክሬታሪዋ ካሮላይና 1.3 ሚሊዮን የሚጠጉ በዲዩቲ ላይ የሚገኙ የሰራዊት አባላትን ትዕዛዝ እንዳይቀበሉ አደገኛ የሆነ ጥሪ አድርገዋል። ይህ ደግሞ አመጽ ቅስቀሳ ነው ስትል ተደምጣለች። አክላም ታዲያ የዶናልድ ትራምፕ አድሚኒስትሬሽን ህገወጥ ትዕዛዝ ያስተላልፋል ሲሉ የከሰሱት ፍጹም ሐሰት ነው ብላለች። ጥሪውን ካደረጉት አባላት መካከል አንዳንዶቹ የዶናልድ ትራምፕ ዛቻና ማስፈራሪያ ከመናገር አያስቆመንም ሲሉም እንግዲህ ምላሻቸውን እየሰጡ ይገኛሉ። ታዲያ አሁን የተፈጠረው ይህ ውጥረት በሰራዊቱ ውስጥ ከፍተኛ የሆነ መከፋፈል ሊፈጥር ይችላል የሚሉ ስጋቶች ተበራክተዋል። ታዲያ በዚህ ሰዓት እንግዲህ የአሜሪካን የመከላከያ ሰራዊት በከፍተኛ ፈተና ውስጥ ሊሆን እንደሚችል ይገመታል። ምክንያቱም ደግሞ ከሁለቱም ሳይድ የተሰጠው ኃላፊነት ቀላል የሚባል አይደለም። ሌላኛው አነጋጋሪ ጉዳይ የነበረው በትናንትናው ዕለት እንግዲህ ዶናልድ ትራምፕ አንድ ግለሰብ ወደ ዋይት ሃውስ ጋብዘው ነበረ። ታዲያ ከዚህ ቀደም የምታስታውሱ ከሆነ በዋይት ሃውስ ጋብዘው ዘለንስኪን ፍጹም የማይጠበቅ ስህተት ሰርተው ነበረ። ያን ተከትሎም ታዲያ ዓለም አቀፍ ማህበረሰቡ ዶናልድ ትራምፕን ሲተች ተደምጦ ነበር። ታዲያ በትናንትናው ዕለት ዶናልድ ትራምፕ የኒውዮርክ ሜየር የሆነውን ዞረን ማምዳኒን ጋብዘውት ነበረ። ከዚህ ቀደም የምታስታውሱ ከሆነ የኒውዮርክ ሜየር የሆነው ዞረን ማምዳኒ ለምርጫ በሚወዳደርበት ወቅት ዶናልድ ትራምፕ ከፍተኛ ጥላቻቸውን ሲገልጹለት እንደነበረ የሚታወስ ነው። ከዛም ባለፈ ይህ ግለሰብ የኒውዮርክ ሜየር ሆኖ የሚመረጥ ከሆነ ወደ ኒውዮርክ የሚላክ ምንም አይነት የፌዴራል በጀት አይኖርም ሲሉም ታዲያ የኒውዮርክ ነዋሪዎቹንና አመራሮቹን ሲያስፈራሩና ሲዝቱ እንደነበረ የሚታወስ ነው። በአሁኑ ሰዓት ታዲያ የዶናልድ ትራምፕ አድሚኒስትሬሽን ይህን ግለሰብ ወደ ዋይት ሃውስ በመጋበዝ ፍጹም ባልተጠበቀ ሁኔታ ሰላማዊ በሆነ መንገድ ስብሰባው ሊቋጭ ችሏል ማለት ነው። ዓለም አቀፍ ማህበረሰቡ የእነኚህን ሁለት ሰዎች በዋይት ሃውስ የሚያደርጉትን ስብሰባ በጉጉት ሲጠብቀው ነበረ። ታዲያ በትናንትናው ዕለት የተደረገው ይህ ስብሰባ ምናልባትም ብዙዎቻችን እንደጠበቅነው ሳይሆን እንግዲህ ባልተጠበቀ ሁኔታ ስብሰባው ሊቋጭ ችሏል። ታዲያ በቆይታቸው ብዙ ጉዳዮችን ዲስከስ አድርገዋል። ዶናልድ ትራምፕም ታዲያ እንግዲህ ማምዳኒን በተመለከተ እጅግ ምርጥ ሰው ወር ደግሞ ከጠበቁት በላይ ጥሩ ሰው ሆኖ አግኝቼዋለሁ አዝሎንጋስ የኒውዮርክን ጥቅም እስካስጠበቀ ድረስና መልካም ነገሮችን እስካደረገ ድረስ ከጎኑ ነኝ፣ ላግዘውም ዝግጁ ነኝ ሲሉ ተደምጠዋል። መልካም ምኞታቸውንም ደግሞ በዛው አጋጣሚ ያስተላልፉለት ችለዋል ማለት ነው። Thank you very much. We've just had a great meeting, a really good, very productive meeting. We have one thing in common. We want this city of ours that we love to do very well. We talked about some things in very strong common, like housing and getting housing built, and food and prices, and the price of oil is coming way down. Anything I do is going to be good for New York. If I can get prices down, it's good for New York. But I just want to congratulate. I think you're going to have hopefully a really great mayor. The better he does, the happier I am. I will say we're going to be helping him to make everybody's dream come true, having a strong and very safe New York. And congratulations, Mr. Mayor. Thank you, Mr. President. Thank you. I appreciate it. Please. ዞራን ማምዳኒም ታዲያ በንግግራቸው ወቅት በዶናልድ ትራምፕና በሳቸው መካከል ከፍተኛ ልዩነቶች እንዳሉ፣ የሚያለያዩቸውና የማያስማሟቸው ብዙ ጉዳዮች እንዳሉ፣ ነገር ግን ኮመን የሚያደርጋቸው ደግሞ በሚያስማሟቸውና በሚያግባባቸው ጉዳዮች ላይ አብረው እንደሚሰሩ በዋናነት የኒውዮርክ ነዋሪዎችን ኑሮ በማሻሻል ረገድ የምንጋራው ሐሳብ ሆኖ አግኝተነዋል ሲሉ ተደምጠዋል። I think both President Trump and I, we are very clear about our positions and our views, and what I really appreciate about the president is that the meeting that we had focused not on places of disagreement, which there are many, and also focused on the shared purpose that we have in serving New Yorkers. በዚህ አጋጣሚ ታዲያ የኒውዮርኩ ሜየር ዞረን ማምዳኒ ታሪክ እየሰራ ይገኛል። ምንም እንኳን ከዚህ ቀደም እነኚህ ሁለት ግለሰቦች በሩቁ ሲዘላለፉና አንዱ አንዱን ሲተቹ የነበሩ ግለሰቦች ቢሆኑም በዚህ ልክ ተቀራርበው በሚያግባቧቸው ጉዳዮችና ኮመን ጉዳዮች ላይ አብረው ለመስራት መስማማታቸው ለብዙዎቹ ምናልባትም አሪያ ይሆናል ተብሎ ታስቧል። ዶናልድ ትራምፕ እንደሚታወቀው ከብዙዎቹ የስቴት ገቨርነሮችና እንዲሁም ደግሞ የከንቲባዎች ጋር በተደጋጋሚ ቃላት ሲሰነዛዘሩ ተደምጠዋል። ታዲያ ከነኚህ ገቨርነሮች ጋር ተገናኝተው የመወያየትና በሚያግባቧቸው ጉዳዮች ላይ ለመስራት ሲስማሙ አልተመለከትንም። ታዲያ ይህ የዞራን ማምዳኒ ወደ ዋይት ሃውስ መጥቶ ዶናልድ ትራምፕን አግኝቶ
በሚያግባባቸው እና ሼር በሚያደርጉት ሀሳቦች ዙሪያ መነጋገራቸውን አስመልክቶ በርካቶች ምስጋናቸውን እያቀረቡለት ይገኛሉ። ወደፊት እነኚህ ግለሰቦች በምን አይነት ሁኔታና በምን አይነት መንገድ ስራቸውን ያስቀጥላሉ? ተስማምተው ይቀጥላሉ ወይስ አሁንም በልዩነታቸው ላይ ቃላትን መወራወሩን ይቀጥላሉ? አብረን የምንመለከተው ይሆናል። ውድ የሳሚ ዩቲዩብ ቻናል ተከታታዮች አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ታዲያ ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ እንዲሆኑ ድጋሜ ግብዣዬን አቀርባለሁ። ጤና ይስጥልን።